ያለ ካሳና ያለ ምትክ ለህዝብ ጥቅም ወይም ለልማት ተብሎ አንድን ባለይዞታ ወይም ከይዞታው ማስለቀቅ ወይስ ማንሳት ይቻላል የሚል አብረን እናያለን። እኔ ጠበቃና የህግ አማካሪ በኦሮሚያና በፌደራል ፍርድ ቤቶች። ዛሬ በዋናነት አብረን የምናየው አንድን ሰው ከይዞታ ወይም ከመሬቱ ለምሳሌ ለህዝብ ጥቅም ወይም ለልማት ተብሎ ከመነሳቱ በፊት ምን ምን ማሟላት አለበት፣ ይሄ ሳይደረግስ ማንሳት ይቻላል የሚል አብረን እናያለን። ከዚህ ጋር ተያይዞ የካሳ አዋጆች እንዳሉ ይታወቃል። ለምሳሌ አዋጅ ቁጥር 1161 2011 እና ይህንን ለማሻሻል የወጣው 1336 ህዝባር 2024 እንደ ፈረንጅ አቆጣጠር የወጣው እንደዛውኑ ሌሎቹ ደንቡ ላይ ይህንን ለማስፈጸም የወጡ ደንቦች ላይ አንድን ሰው ለልማት ወይም ለህዝብ ጥቅም ተብሎ መሬቱ ወይም ከይዞታው ከመነሳቱ በፊት ማሟላት ያለባቸው ቅድመ ሁኔታዎች ሳይሟሉ ማንሳት እንደማይቻል እና ይሄ ሳያሟላ አንድን ሰው ከይዞታው ማንሳት ደግሞ የህገ መንግስት ጥሰት እንደሆነ በይፋ ተቀምጧል። ስለዚህ አንድን ሰው ለልማት ተብሎ ከማንሳት በፊት ማሟላት ያለባቸው ቅድመ ሁኔታዎች አንደኛ ባለይዞታ አስቀድሞ ቢያንስ ከአንድ ዓመት ለአንድ ዓመት የሚሆን አስቀድሞ ማሳወቅ። ሁለተኛ እንደዛውኑ ያንን ባለይዞታው ማማከር፣ ይሄ ለሱ የሚገባውን ካሳ ንብረቶችን ሁሉ ተሰልቶ እሱ የሚመጥን ካሳ አስቀድሞ ማሳወቅና መመካከር። እንደዛውኑ ለምሳሌ ለትምህርት ቤት ወይም ለሆነ ልማት ከሆነ ያ ሰውዬ ለምን ልማት መሬቱን ለማዋል እንደተፈለገ አስቀድሞ ማሳወቅ እና ይሄ ሳያሟላ አንድ አካል ለኢንቨስተርም ሆነ ለግለሰብ አንድን ባለይዞታ ከይዞታው ማስለቀቅ እንደማይቻል በይፋ ብዙ የሰበር ውሳኔዎችም አስቀምጧል። ከዚህ ጋር ተያይዞም ቅድመ ሁኔታ ሳያሟላ ከይዞታው የተነሳ ሰው ቀጥታ ወደ ፍርድ ቤት በመሄድ ክስ ማቅረብ እንደሚችልና ይዞታው እንዲመለስለት መጠየቅ ይችላል። ከዚህ ውጪም ለምሳሌ አንዱን አሟልቶ አንዱን ከተውት፣ ለምሳሌ ካሳ ሰጥተውት ምትክ መሬት ሳይሰጥ ከቀረ መስፈርቱ አልተሟላም ማለት ነው። ይሄ ከተሟላ በኋላ ነው ከይዞታው መነቀል የሚቻለው። ስለዚህ አንድን ባለይዞታ ወይም ባለመብት ከይዞታው ወይም ከንብረቱ ወይም ከመሬቱ ለማንሳትና ወይም ለልማት ለማዋል ከተፈለገ ቅድመ ሁኔታ ማሟላት ግድ ይላል ማለት ነው። ብዙ ጉዳዮች በፍርድ ቤት አሁን ስፔሻሊ በአሁኑ ሰዓት ከዚህ ጋር ተያይዞ የሚነሳ ጉዳዮች አሉ። ለምሳሌ አንድ ሰው በአስተዳደራዊ ሂደት ውስጥ ማለፍ አለበት፣ አስተዳደራዊ መንገድ ሳይጨርስ ቀጥታ ወደ ፍርድ ቤት መሄድ አይችልም በማለት ብዙ ጊዜ ክርክሮች ይነሳሉ። ይሄ ደግሞ ተቀባይነት እንደሌለው የሰበር ውሳኔዎች አሉ። እንዳውም እስከ ፌዴሬሽን ምክር ቤት በመሄድ ውሳኔ ሁሉ ያገኘበት አጋጣሚ አለ ማለት ነው። ስለዚህ አንድን ሰው ከይዞታው ከማስለቀቅ በፊት ቅድመ ሁኔታ መሟላት አለበት። ካሳና ምትክ ቦታ ተሰጥተው ነው ከይዞታው የሚነቀለው። ከዚህ ውጪ ይሄ ሳያሟላ አንድን ሰው ማንሳት ማለት ይህ ህገ መንግስታዊና የግለሰብ መብት ጥሰት እንደሆነ ይገመታል። ስለዚህ እንደዚህ አይነት ሁኔታ ውስጥ ያሉ ሰዎች ቀጥታ ወደ ፍርድ ቤት መሄድ እና መሬታቸው እንዲመለስላቸው ካሳ ወይም ምትክ ቦታ ስላልተሰጣቸው ከነሱ የተወሰደ ይዞታ ወይም መሬት ለነሱ እንዲመለስ መጠየቅ ይችላሉ። ከዚህ ጋርም ተያይዞ ፍርድ ቤቱም ቀጥታ ካሳ ስላልተሰጣቸው እና ምትክ ቦታ ስላልተሰጣቸው መሬታቸው እንዲመለስ ብሎ መወሰን ይችላል። ስለዚህ እንደዚህ አይነት ሁኔታ ካጋጠማችሁ ቅድመ ሁኔታ
እንዳልተሟላ እርግጠኛ ከሆናችሁ ልማት ሲባል ደግሞ ይሄ ሳይሆን ሁሉም ለህዝብ ከተባለ መንገድ የሚሆን የፈለገ ይሁን ለህዝብ እስከተባለ ድረስ አንድ ባለ ይዞታው በመሬቱ ወይም በይዞታው ሙሉ መብት መኖሩን ከተረጋገጠ ካርታ ወይም የዛ ይዞታ ማረጋገጫ ሁሉ በእጁ ላይ ካለ ባይኖር እንኳን ለረጅም ዓመት ሲጠቀምበት የነበረ ከሆነ በባህር መዝገብ ላይ ተመዝግቦ ካለ እና ለረጅም ዓመት ግብር ሲከፍልበት እንደቆየ ከተረጋገጠ ካሳ እና ምትክ ቦታ መጠየቅ ይችላል። ይህም ሳይደረግለት ከይዞታው መነቀል የለበትም በማለት የሰበር ውሳኔዎች በተደጋጋሚ ውሳኔ ሰጥቷል። እኔ ጠበቃና የህግ አማካሪ ቢኒያም ሽመልስ በኦሮሚያና በፌዴራል ፍርድ ቤቶች በሚቀጥለው ክፍል ውስጥ ቅድመ ሁኔታ መሟላት ያለባቸው ቅድመ ሁኔታና ካልተሟሉ ምን እንደሚሆኑ አብረን እናያለን። አመሰግናለሁ።